የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል እንደሆንኩኝ ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሰህ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። የመድፉ ቤተሰቦች እንኳን ደስ አለን። ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ማለፍ ችለናል። ሚኬል አርቴታ በጣም እናመሰግናለን። ይሄን ቡድን በደንብ አድርገን የቀየርከው፣ በደንብ ክሬዲት ይገባል። ተጫዋቾቹ በዛሬ ጨዋታ ላይ እነ ቪክተር ዮኬሬሽ፣ እነ ቤን ዋይት፣ እነ ጋብሪኤል ማጋሌሽ ያሳዩን ፐርፎርማንስ በጣም የሚገርም ነበር። ለደጋፊዎቹ ይሄ ደስታ በደንብ ይገባናል። በደንብ ተደሰቱ የአርሰናል ደጋፊዎች። እኔ በጣም ተደስቻለሁ። ምን እንደማወራ ራሱ አላውቅም። በሌላ ቪዲዮ እንገናኛለን። ፍጻሜ ላይ የምናገኘውን ቡድን ነገ ከፒኤስጂ እና ከባየር ሙኒክ መካከል የምናውቅ ይሆናል። የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ። ግባ እናውጣው፣ እንችላለን። ይሄ ነው አርሰናል ሀቢቢ፣ ግባለት፣ እንችላለን። ማን ስለሚቻል በቃ ይሄ ነው ማን፣ እንደዚህ ነው። ሁላችሁም ጀግና ናችሁ። በቃ ለዚህ ለባጅ ታግላችኋል። ሁላችሁም ትችላላችሁ። ይሄ ነው ባላ በቃ ይገባችኋል። ወላሂ በጣም ነው የሚገባችሁ። እንችላለን። ማይ ብራዘር በቃ ቃላት የለኝም ማለት ነው። ለሁላችሁም ቃላት የለኝም። ጨቅ ቪዲዮ ነው የምሰራው። ማይ ብራዘር ቤንጃሚን ዋይት ትችላለህ ሀቢቢ፣ ይቅርታ በጣም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ኧረ ባለ ዴክላን ራይስ ምን ጉርነህ ቡካዮ፣ ቪክተር ዮኬሬሽ። ይሄ ነው የኔ ስትራይከር ማን። ጎል አላስቆጠርክም፣ ግን እንደዚህ ደምህን ሰጥተህ እንድትጫወት ነው የምፈልገው። ሉዊስ ስኬሊ ዙቢሜንዲ ተቀይሮ ከገባ በኋላ በአላህ ሊያንድሮ ትሮሳርድ ማይ ብራዘር ወደ ፎርም እየመጣ ያለ ልጅ ማለት ነው ማን። በካላፊዮሪ ከዛ በኋላ ገብታለች ኢንካፔ ምርጥ ነበሩ። እንችላለን ማን። በቃ ይሄ ነው ትረስ ዘ ፕሮሰስ በስተመጨረሻ ማለት ነው ማይ ብራዘር። ከ20 ዓመት በኋላ አሳክተናል። እሺ አርሰናል ቻምፒየንስ ሊግ ፋይናሊስት ሆኗል ከ2006 በኋላ። አትሌቲኮ የሚያስፈራ ቡድን አልነበረም። አንደኛ። ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ብዙ የሚለው ነገር የለው። በጣም ደስተኛ ነኝ። እግዚአብሔርን ነው የምላችሁ። በቃ እኔ በአርሰናል በህይወት ይሄ ልጅ አርሰናል አይንቱ ዘ ፋይናል ኦፍ ዘ ቻምፒየንስ ሊግ። እኔ በህይወቴ አርሰናልን ቻምፒየንስ ሊግ ላይ ገብቶ አይቼው አላውቅም። መጨረሻ ጊዜ አርሰናል ቻምፒየንስ ሊግ የገባው 2006 ነው። እኔ 3 ዓመት ኦልሞስት 4 ዓመት ሊሞላኝ አካባቢ ነው የዛን ጊዜ
ከዛ በኋላ ሻምፒየንስ ሊግ ፋይናል ገብቶ አያውቅም ብሮ I am the happiest man አሁን ላይ ማለት በተለይ ደስታን ድርብ የሚያደርገው መሰላችሁ ሳካ ማግባቱ ነው ከዚህ ለምን መሰላችሁ ሳካ ይሄ 77 ለብሶ ዩሮፓ ሊግ ዴቢዩት ካረገበት ጨዋታ ጀምሮ ማለት ነው በቃ he was destined for this bro I am the happiest person በጣም በቃ በእውነት ነው ደስታዬ ምቋ 1-0 አሸንፈናል እኔ ነግሬያችሁ ነበር አርሰናል ማለት ነው የዛኔ ሊቨርኩሰን ጋር ሲደርሰው ነው በቃ ፋይናል እንደደረሰ እርግጠኛ ግን seeing it happen ማለት ነው seeing it ይሄ እኔ በጣም አንተ happiest የአርሰናል ድጋፊዎች በሙሉ እንኳን ደስ አላችሁ ለአርሰናል ድጋፊዎች በሙሉ ላኩላችሁ ይሄን ቪዲዮ ጋብሪኤልን የተከላካይ ነው ራያ ማለት ነው እኔ ጋብሪኤልና ራያ ዲሲር ማለት ነው እኔ ብቻ አይ ዶንት ኖ አሁን ቃላት የለኝም በጣም ደስተኛ ስለሆንኩኝ ማለት ነው እኔ ምን እንደምላችሁ አላውቅም በቃ አርሰናልን ለመጀመሪያ ጊዜ ነው ሻምፒየንስ ሊግ ፋይናል ላይ ያየሁት እኔ እኮ ነግሬያችሁ ነበር አርሰናል ኤፕሪል ላይ ነበረ ችግሩ አሁን ሜይ ነው ሜይ all the success come to my club በቃ ይሄ እኔ I am the ዲቢ እንደምነግራችሁ አላውቅም ብቻ ድርብድል ነው ደግሞ ለኛ ትላንትና ሲቲ ነጥብ ጥሏል ፕሪሚየር ሊጉ ላይም ደርሰናል ቅድም የሆነ ቪዲዮ ሰርቼ ማለት ነው አርሰናል የፕሪሚየር ሊግ ፋይናል ደርሷል ሻምፒየንስ ሊግ ፋይናል ዛሬ ማታ ይደርሳል ስል ኮሜንቱን ገብታችሁ አንብቡት አይደርስም ምናምን ሲል የነበረ ሰው ላኩላችሁ ብቻ አርሰናል ድጋፊዎች በሙሉ እንኳን ደስ አላችሁ በቃ ጸድ ዛሬ ቱዴይ በቃ በጣም የደስታችን ቀን ማለት ነው ቢግ አፕስ ቱ ሳካ ድፍን 20 ዓመት እዚህ ለመድረስ በጀማል ድፍን 20 ዓመት ነው የፈጀብን እዚህ ጋር ለመድረስ የ2026 ሻምፒዮንስ ሊግ ፋይናል ተፋላሚ የኛ ክለብ አርሰናል 10 ምናምን ቪዲዮ ነው መሰራባችሁ ይሄ የመጀመሪያው ነው ከ2006 በኋላ ለመጀመሪያ ጊዜ 2026 የሻምፒዮንስ ሊግ ፋይናል ተሳታፊ ክለባችን አርሰናል ሆኗል ይመቸን ገና ሲዝኑ ሳይጋመስ ማለት ነው ይሄንን አርሰናል ዝም ብላችሁ ኢንጆይ አርጉት ብያችሁ ነበር ዝም ብላችሁ ኢንጆይ አርጉት ተአምር ነው የሚያሳየን ብያችሁ ነበር ፕሪሚየር ሊጉ በእጃችን ነው ወደ ሻምፒዮንስ ሊጉ ፋይናል ገብተናል በታሪካችን ለሁለተኛ ጊዜ ነው አብዛኛው የኛ ትውልድ በዚህ ዘመን ኳስ ማየት የጀመረ ሰው አርሰናልን ሻምፒዮንስ ሊግ ፋይናል አይቶት አያውቅም ይሄ ለኛ ታሪካዊ ሲዝን ነው በቃ ፋይናል መድረሳችን በራሱ ታሪካዊ ሲዝን ነው ፋይናሉን ገብተን እንዴት እንወጣዋለን የራሱ ጉዳይ ነው አሁን እሁድ በምን አይነት ሞራል ገብተው ዌስትሃምን እንደሚቀጠቅጡት እናውቃለን ልጆቻችን ደስተኛ ናቸው እንዴት ደስ እንዳለኝ ቢስሚላህ ደስ ያላችሁ ሁሉ ፎሎ አርጉ ኮፒ ሊንክ አርጉ ኮሜንት አድርጉ የተሰማችሁን ነገር ሁሉ ይመቻችሁ እኔ ላንተ ያለኝ ክብር ማለት ነው የተለየ ነው ቦስ ሚካኤል አርቴታ እኔ ላንተ ያለኝ መውደድ ኢንስፓየር ታረጋኛለህ ታሪክህ ይደንቀኛል ከምንም ተነስቶ ፕላን አድርጎ እዚህ ጋር መድረስ ትልቅ ነገር ነው ሻምፒዮንስ ሊግ መግባት የሚያስደስተን የነበርን ሰዎች በተከታታይ ለሴሚ ፋይናል እያደረስከን ነበር አሁን ደግሞ ፋይናል ደርሰናል እናመሰግናለን የፕሪሚየር ሊግ ተፎካካሪ አድርገህናል በተከታታይ አመት ዘንድሮ ዋንጫ የመብላት ተስፋ በሶስት ጨዋታ ልዩነት ውስጥ ብቻ ነው ያስከው የዓለም ስርዓት ነው የዓለም ላይ ያለን ህዝብ ሁሉ ነው ኢንስፓየር የምታደርገው የሚጠሉ ሰዎች ስለሚንቁህ ነው ከነ ክፍተት ድክመታ ይኖርብሃል ክፍተት ይኖርብሃል ልንተችህ እንችላለን ግን አንተን ያህል የለም በቃ እንወድሃለን የኛ አሰልጣኝ ስለሆንክ እኮራብሃለሁ አንተን ስለተከታተልኩ ከዜሮ ተነስተህ ምን ደረጃ ላይ እንደደረስክ ስለተከታተልኩ ሁላ ኩራት ይሰማኛል አረ ቢስሚላህ አርቴታ ቴንኪዩ በቃ ቴንኪዩ እንዴት መደሰት እንዳለብኝ ራሱ አላቅ ግን ይገባናል እግዚአብሔርን ከልጅነት እስከ ዕውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys በእውነት እዚህ መድረስ ይገባናል እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም ዛሬ ለከደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም ግን ይውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆነን በጧት ተነስተን ስራ ቦታ ስንሄድ የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔር we deserve it ይውላችሁ ይሄንን ደስታ we deserve it guys እግዚአብሔር
ዊ ዲዘርቭ ኢት። በፈጣሪ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣልሃለሁ።